ሰላም በዚህ ክፍል ስለ ማቴሪያል ስሪ ቦቶም ኔቪጌሽን ባር ነው የምናየው። ወደ ፕሮጀክታችን ንግባና ሊኒየር ቨርቲካል እናስገባው። ዊድዝ ማች ፓረንት ሄቱን ራፕ ኮንቴንት እናደርገው። እሺ ወደ ውርጅታችን ሄደን M3 ባረም ናቭ የሚለውን እናስገባዋለን። እሱን ካደረግን በኋላ ወደ ሊኒየራችን እንመለስና ሄቱን 0 ነው የምናደርገው። 0 ካደረግን በኋላ ወደ ጎን ሄደን ዌይት የሚላል ዌይቱን እዚህ ጋር 1 ስንለው በዚህ መንገድ ይቀመጣል። ቦቶም ኔቪጌሽናችን እታች ይሄዳል ጠርዝ ላይ ማለት ነው። ለቦቶም ኔቪጌሽናችን አይከኖችን እናስገባ። እኔ አይከን ስትጠቀሙ ከፒኤንጂ ይልቅ ቬክተር ቢሆን ይመረጣል። ቬክተር አይከን ማለት ኤክስቴንሽን ኔማቸው XML የሆነ ማለት ነው። እነርሱ በጣም ተስማሚ ናቸው። ያለ መጠቀም ያው ሪሶርስ ላይ ገብታችሁ ድራዌብል ሚል ፎልደር ትፈጥሩና እዛ ውስጥ ማስቀመጥ ነው። እሺ 4 አይከኖችን አስገብተናል። ስማቸውንም ኮፒ አድርገናል። አሁን የት ነው የምንሄደው? ኮንክሪት ጋር እንገባና ወደ ብሎካችን ሄደን XML አትሪቢዩት ኮፒ እናደርጋለን። እሺ እታች አፕ ሜኑ ምትላለች። ለዚህ ሜኑ ለአፕ ሜኑ ፋይል አክሰስ ለማድረግ እዚህ ጋር ሜኑ ላይ መፍጠር አለብን ፋይል። ያን ለማድረግ እኒ መጀመሪያ ያለውን ቴክስት ኮፒ እናደርገዋለን። እሺ ወደ ሪሶርስ እንሄድ። እዚህ ጋር ሜኑ የሚል ዳይሬክተሪ እንፈጥራለን። ወደ ውስጥ እንገባለን ሜኑ ጋር። እዚህ ላይ በምንፈልገው ስም አንድ ፋይል እንፈጥራለን። XML ፋይል ማለት ነው። ቦቶም ሜኑ ብየዋለሁ። እሺ ቦቶም ሜኑ የምትለው አስፈላጊ ስለሆነች ኮፒ እናደርጋት። እሺ ሴቭ እንበለው። እሺ ወደ ውስጥ እንግባና ኮፒ አድርገን የነበረውን ቴክስት ፔስት እናደርገዋለን። አይተሞችን በዚህ መንገድ ነው የምናስገባው። አይተም እንላለን። አይዲ ኢሜጅ እና ታይትል የምንሰጠው በዚህ መንገድ ነው። ስለዚህ የምንጠቀመው አራት አይተም ነው የሚባለው። እነዛን ስለሆነ አራቴ ኮፒ እናደርጋቸዋለን ማለት ነው። 4 እስኪሆኑ ድረስ ኮፒ ፔስት አድርገን 4 እናደርሳቸዋለን። እሺ በቃናል። ወደ መጀመሪያው እንሄድ። መጀመሪያው ጋር አይዲ ናቭ ሆም ይላል። ዲፎልት ኢሜጅ የሚለውን ኢምፖርት ካደረግነው ኢሜጅ ላይ አይከን ራውንድ የሚለውን እናስገባለን። ናቭ ሆም የሚላለ ለሁለተኛው ደግሞ ሰርች እንለዋለን። አይዲውን የመጀመሪያው ተመሳሳይ ስለሆነ ነው ያለፍነው። በተመሳሳይ ዲፎልት ኢሜጅ የሚለውንም ወደ አይከን ራውንድ ሰርች እንቀይረዋለን። ታይትል ምንፈልገውን እንሰጣለን። እሺ እዚህንም ምንድነው የምንለው? አድ እንበለው። ዲፎልት ኢሜጅ የሚለውን ማስወግደን ሌላ እናደርገዋለን። እሺ እዚህ ጋር ክሬት እንበለው። እስኪ ታይትሉን ክሬት እንበለው። እሺ እዚህም ዲፎልት ኢሜጁን እናስወግድና ፐርሰን ራውንድ የሚለውን እናስገባዋለን። አይዲውን እንቀይረው። ፕሮፋይል። እሺ ይህንንም ፕሮፋይልን በለው በተመሳሳይ። እሺ የሜኑ አይተሞችን የምናስገባው በዚህ መንገድ ይሆናል ማለት ነው። ስለዚህ አሁን 4 አይተሞችን አካተናል ቦቶም ኔቪጌሽናችን። እንዴት ነው ያን አክሰስ የሚያደርገው? ቦቶም ናቭን ነክተን ከስተም አትሪቢዩት ጋር እንገባና እዚህ ጋር የምታዩት አለ ቦቶም ናቭ ሜኑ የሚለውን እናስወግድና እኛ ክሬት ያደረግነውን ስም እንሰጠዋለን። እዚህ ጋር እኛውም ቦቶም ሜኑ ስላልነው ቦቶም ሜኑ ብዬ ሴቭ እለዋለሁ። ስለዚህ ለአይተሞቹ አክሰስ የሚያደርገው ከዛ ዳይሬክተሪ ሜኑ ከሚለው ዳይሬክተሪ ይሆናል ማለት ነው። ሊስትነሩን ስናይ ደግሞ 2 አይነት ሊስትነር ነው ያለው። የመጀመሪያው ኖርማሊ ኦን ክሊክ ሊስትነር አለ። ሁለተኛ ደግሞ ሪሴሌክትድ ሊስትነር የሚል አለ ማለት ነው። ሪሴሌክትድ ሊስትነር ማለት ላይክ አሁን አንዳንድ አፖች ጋር ካያችሁት ሆም በተኑን አንዲት ነኩትና ሁለተኛ የምትነኩት ከሆነ ገጹ ሪፍሬሽ ይሆናል ሪሴሌክት ስላረጋችሁት።
ለዩዘሮች ወይም ለተጠቃሚዎቹ ቀለል ለማድረግ ነው የሚመች ማለት ነው። ሴሌክትድ ሊስትነር ኖርማሊ ሴሌክት ስታደርጉት ይቀያይራል። ሪሴሌክትድ ማለት በተከታታይ ሁለቴ ስትነኩት አይዲውን nav ሆም እንለዋለን የመጀመሪያውን። ለሁለተኛውም አይዲ እንሰጠዋለን። እዛ ቀደም ብለን ሜኑ ኤክስኤምኤል ፋይላችን ጋር ያስገባናቸውን አይዲዎች ነው እዚህ ጋር የምንጠቀመው ማለት ነው። እሺ የመጨረሻው ማን ያልነው ፕሮፋይል ነው፣ nav ፕሮፋይል መሰለኝ። እሺ እንዲህ አድርገን ከጨረስን በኋላ ቶስት እንጻፍለት እስኪ። እሺ እንዲህ አድርገን ከጨረስን ወደ ሪሴሌክተር ሊስትነራችን እስቲ የመጀመሪያውን ስዊች ኮፒ አድርገን እዚህ ጋር እናስቀምጥና ቶስቱን በተወሰነ መንገድ እንለየው። እዚህ ጋር ሪሴሌክትድ ብቻ ብለን እናስገባለት። ኮፒ እናድርግና እሺ እንደምታዩት ጨርሰናል። ቦቶም ናቪጌሽኗን ብለን መርጥለትና ለሪሴሌክተር ሊስትነሩ ተመልሰን ሴቭ አድርገን ራን እንክፈተው። ኢንስታል ብለን ኦፕን። ቦቶም ናቪጌሽናችን ይህን ይመስላል። እንግዲህ ባይ ዲፎልት ሴሌክት ያደረገው ሆምን ነው። እሺ ሰርች፣ ይሄው እንደምታዩት ቶስቱም ሰርቷል። ያንዳንዱ አይተም ሰርቶልናል ማለት ነው። እስኪ ሪሴሌክትዱን እንየው እስኪ አንዴ። ሆም እንንከው፣ ሆም ብሏል። ድጋሜ ስነከው ሪሴሌክትድ ሆም ይላል። እስኪ +1 እንካት፣ አድ አለ። ሁለተኛ ስንነከው ሪሴሌክትድ አድ ይላል። ቴሙን ቀይረን እንየው። ላይት ዘም ሲሆን ይህን ይመስላል። ማቴሪያል ስሪ ነው ወይ ሚለውን ስናይ እስኪ እንየው። ቦቶም ናቡን እንምረጥለት። የምታዩትን ነው።